$1 ከ1 ብር እኩል ነው ትልቅ ህልም አለ አሁን የኔ ህልም ኦልሞስት የተሳካ ስለሆነ ተሳክቷል ኦሬዲ ሌላ ህልም ማስቀመጥ ነው ፈልገው እኔ ዳዊት ድሪምስ ነኝ ኢትዮጵያና አፍሪካ ቀይሬያለሁ $1 ከ1 ብር ከዚህ በኋላ ማሰብ ፈልገው $1 ከ1 ብር እኩል ማድረግ ነው አሁን ይሄ ምስጢር ያልገባው ሰው ይሄ ደግሞ ወሬ አጥቶ ነው የሚለው በጣም ትልቁ እስከ 20 ድረስ አሳካዋለሁ ብዬ የማስበው ኤሮስፔስ እና ኤለን ማስክ የሚሰሩትና ያ ወደ ሰማይ የሚመጥቀውን ነገር ታውቂያለሽ ኢትዮጵያ ከዚህ በፊት ከቻይና መንግስት ጋር አንድ ላይ በመሆን ወደ ሰማይ ኢንፎርሜሽን ኮሌክት የሚያደርግላት ልካለች እኛ መንግስታችን ደግሞ በግል ይሄን ስራ መስራት ስለሚፈቅድ እዛ ላይ አሁን በሰፊው እየተንቀሳቀስን ነው ያለነው በ2050 ኢትዮጵያ በዓለም ውስጥ ስመጥር ከሆኑ ሀገራት በዚህ ደረጃ ትመደባለች የሚል እቅድ አውጥተናል ሁለት ሀያላን ሀገራት ይኖራሉ ከሁለቱ አንዱ ኢትዮጵያ ትሆናለች የሚል እቅድም ተወጥቷል የተከበረው ምክር ቤት ለረፍት ወጥቶ ሲመለስ ኢትዮጵያ ለመጀመሪያ ጊዜ የጋዝ ምርት ለገበያ ታውላለች እኔ የምሞተው ዛሬ ማታ እህል የሚደርሰው በፍልሰታ አለውዲ ዜናዊ በመላው ዓለም ለምትገኙ የዲማን ሾው ተመልካቾች በሙሉ በብልጽግና ፓርቲ በድምቀት ለሚከበረው እንኳን ለዓለም አቀፉ የፊልድ ማርሻል ብርሃኑ ጁላ ቀን አፕሪል ዘፉል አደረሳችሁ ለአፕሪል ዘፉል ቀን ከተነሳ አይቀር ለዛሬ ዲማን ሾው አጭር ቆይታዬ ለማስታወሳቸው ነገሮች መካከል ለቀድሞ አውትሳይድ ሚኒስቴር ለነበረው ስዩም መስፍን ባድመንና አሰቡን ተረክበናል ብሎ ህዝቢው በቦክሰር አስፋልት ላይ ወጥቶ ሲጮፍር ሌላ ደግሞ አሁን የጨቅሌው አለቅላቂ ለሆነው ተረት ፕላስ ዳንኤል ክብሪት ጌቾ ከዳ ለአዲስ አበባ ተቆጻጽሩም ለእንደውም ጨቅሌውን እያሳደድን ሞያሌ ልንገባ እንችላለን ላለው ሌላ ደግሞ ለኔ ለራሴ የሙታደነው ከተማ የሉም ለእጅ ስጥ ብዬ ለተቀደድኩት ወይ ጉድ ሌላ ደግሞ ለማይረሳኝ ቀደዳ ለዶክተር ኢንጂነር ሳሙኤል ዘሚካኤል ከፑቲን ጋር ላደረገው የሚገርም የስልክ ቆይታና ለቀድሞ ፒኤም ኃይለ ማርያም ደሳለኝ ኤችዲ ኢሬቻ ላይ ለወጣ ወጣት ዛፓ ተማቶ ዛፓው ላይ ሲል ህዝቢው ጎርፎ ሞክሮ የመቶ ብር ካርድ ሞልቶለት በኮንትራት ባጃጅ ወደ ቤቱ የሸኘው ጭዌ ለኔ አፕሪል ዘፉል የማከብረው የኢቢሲ ዜናና የህንድ ፊልም በማየት ነው ለዛሬ ላይ የሁት የህንድ ፊልም ላይ ለአንዱ በጩቤ ተወክቶ ሆስፒታል በሰርጀሪ ጥይት ሲወጣለት ነበር ተመልካቾቻችን ለመሆኒ ለናንተስ ለአፕሪል ዘፉል ቀን ስታስቡ ምን ትዝ ይላችኋል ኮሜንት ላይ ዱቅ ግበሩ ፒስ አውት ቅናሹ ሊጠናቀቅ 10 ደንበኞች ብቻ ቀርተውናል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የምናስረክባቸውን ዘመናዊ መኖሪያ ቤቶች ላይ እስከ 4 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ባለ 1 መኝታ 77 ካሬ 6.4 ሚሊዮን ብር 10% ቅድመ ክፍያው 643,000 ብር። ባለ 2 መኝታ 125 ካሬ በ10.4 ሚሊዮን ብር ሙሉ ክፍያ 10% ቅድመ ክፍያው 1 ሚሊዮን ብር። ባለ 3 መኝታ 163 ካሬ 14.3 ሚሊዮን ብር 10% ቅድመ ክፍያው 1.4 ሚሊዮን ብር። ባለ 4 መኝታ 201 ካሬ በ16.7 ሚሊዮን ብር 10% ቅድመ ክፍያው በ1.7 ሚሊዮን ብር ያገኛሉ። ምን ይሄ ብቻ 60%ን ቀስ ብሎ የሚከፍሉበትን የባንክ ብድርም አመቻችተናል። የድሉ ተጠቃሚ ለመሆን ከታች ባለው ስልክ ይደውሉ።